ድርሳነ ሚካኤሉ ግን በደንብ ነው የሚናገረው። እንደዚህ ይላል፣ ወንድሞቼ ሆይ የአብ ገናንነት የወልድ ቸርነት የመንፈስ ቅዱስ ቁጥሩን ኤርሚሻዬ ቁጥሩን በደንብ ንገራቸው። ድርሳነ ሚካኤል የሚያዝያው ድርሳን ማለት ነው። ከቁጥር 1 ጀምሮ ማለት ነው የሚያዝያው ድርሳን። ድርሳነ ሚካኤል ዘወርሃ ሚያዝያ ሄዳችሁ ከአንድ ጀምሮ አንብቡት። ስለዚህ ወንድሞቼ ሆይ የአብ ገናንነት የወልድም ቸርነት የመንፈስ ቅዱስ ምልአት ስፋት ልናስብ ይገባል። በሰማይና በምድር ያለውን ፍጥረት ሁሉ በስላሴ አንድነት ፈጥሮታልና እንዲሁም በመድኃኒታችን በኢየሱስ ክርስቶስ በሰማይ እንደሆነው ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯል። እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይም የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳምን በስላሴ አንድነት በአንዲት ምክር ፈጥሯልና እንዲህም ሲል እኛ አብ ወልድ መንፈስ ቅዱስ በአርአያችን በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው፣ ስሙንም አዳም ብሎ ሰየመው። የእግዚአብሔርንም መልእክተኞች ሁሉ ይሰግዱለታል ብሎ ነብዩ እንደተናገረ ይላል። የትኛው ነብይ እንደተናገረ አልጠቀሱም። መላእክም ለአዳም ይሰግዱለት ዘንድ አዘዛቸው። መላእክትን ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርአያው የፈጠረው ነውና። ንዑድ ክቡር የሚሆን የቅዱስ ሚካኤልን ገናንነት እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና ፈቃደኛም ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሁትም ታዛዥ ነውና ይላል። ይሁን እያየህ ነው። ቅዱስ ሚካኤል በአዳም ፊት በጉልበቱ ተንበርክኮ ሰገደለት። እንዳታስቀስፈን አንተ ሰው ግን ተው። አይቀስፈንም። ቅዱስ ሚካኤል እኛን ያቀናል። አይቀስፈንም ወይ ፈጣሪ የፈጣሪ አለ መላእክት ቅዱስ ሚካኤል ለአዳም ሰገደለት ይላል። ታዲያ ለአዳም ከሰገደለት እኔ እናንተ አይደለን የአዳም ልጆች? ይሆኒ እነ ቅዱስ ሚካኤል መጣው መስገድ ያለባቸው ለአባታችን መስገድ እንደጀመሩ ለኛ እንጂ መስገድ ያለባቸው እኛ ለነሱ ስገዱ ተብለን መባል የለብንም ማለት ነው፣ እንደ ኦርቶዶክሳውያን አስተምሩ። እኛ ግን ለመላእክት አንሰግድም፣ እነሱም ለኛ አይሰግዱም፣ ነውር ነው። ኦኬ። በእግዚአብሔር አምሳል ስለተፈጠረ ለመሬታዊው ሰው የመላእክት መታዘዝ ለመራዳት ነው፣ መፈጠራቸውም ለሱ ታዛዥነት ነው። ለፈጣሪው አልታዘዝም ያለው ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ። ሰይጣን ማለት ነው። ቁርአንም ላይ እንደዚህ ነው የሚለው። 80 አሐዱም መጽሐፈ መቃብያን ሳልስ ምዕራፍ 1 ቁጥር 14 ጀምሮ ይሄ ነው የሚናገረው። ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነብዩ ዳዊት ትዕቢተኛውን እንደሞተ ሰው አጎሳቆልከው እንዳለ ቅትለቱም የተባለ ዲያብሎስ ነው። በትዕቢቱም ከሹመቱ ተሽሮ ከማዕረጉ ታዋርዷልና ለአዳም አልሰግድም በማለቱ ሰይጣን ለአዳም አልሰግድም